አሳ አጥማጁና ልጁ። የአንድ አሳ አጥማጅ ልጅ አባቱን አንድ ጥያቄ ጠየቀው። ፓፓ፣ ትልልቅ ሕልሞች አሉኝ። በእውነት ትልቅ፣ በሁሉም የሕይወት ዘርፎች፣ በትውልዴና በሁሉም የሕይወት ዘርፎች ላይ ተጽዕኖ ማሳደር እፈልጋለሁ። ነገር ግን ለሰዎች መናገር እንዳለብኝና እንደሌለብኝ አላውቅም። ማለት ስለ ሕልሞች ምን ይመስላል ፓፓ አለ። አሳ አጥማጅ አባቱን ፈገግ አለና እንዲህ አለው። ምን እንደሆነ ታውቃለህ? በወንዙ ውስጥ አሳ እናጥምድና ከዛ ይህን ውይይት እንቀጥላለን። ና ተከተለኝ አለውና ወደ ወንዙ ወረዱ። በዚህን ወቅት አሳ አጥማጁና ልጁ የአሳ ማጥመጃ መረባቸውን ወንዙ ውስጥ ከተው ማጥመር ጀመሩ። ከጥቂት ሰዓታት በኋላ ብዙ አሳ ወደ መረባቸው ገባ። አሳ አጥማጁም ቆም ብሎ ቅርጫቱን እያመለከተው ለልጁ እንደዚህ አለው። በቅርጫት ውስጥ ያሉት ሁሉንም አሳዎች ተመልከት። በመንጠቆ ተይዘዋል እና ዕጣ ፈንታቸው አሁን ከወንዙ ውስጥ ካሉት የተለየ ነው። እነዚህ አሳዎች በሕይወታቸው ውስጥ ያለውን ነገር ሁሉ አጥተዋል። ቤተሰቦቻቸውን፣ ጓደኞቻቸውን እና ቤታቸውን አጥተዋል። በአሳዛኝ ሁኔታ፣ በአሰቃቂ ሁኔታ ሊሰቃዩና ሊገደሉ ይችላሉ አለው። ልጁም ለደቂቃ ካሰበ በኋላ ራሱን ነቀነቀና እንዲህ አለ። አልገባኝም ፓፓ። አሳ አጥማጁም በረጅሙ ተነፈሰና እንዲህ አለ። እነዚህ የተያዙ አሳዎች አፋቸውን መዝጋት ባለመቻላቸው ነው። እንግዲህ አፋቸውን መዝጋት ባለመቻላቸው ነው እዚህ አደጋ ውስጥ የወደቁት። የተዘጋ አፍ ያለው አሳ መቼም ቢሆን መንጠቆ እንደማይዘው ይነገራል። መቼም ጉዳት ላይ አይወድቅም። ልጄ ሆይ፣ በእውነተኛው ሕይወት ውስጥ የሚሆነው ይህ ነው። ብዙ ሰዎች አፋቸውን በሰፊው በመክፈታቸውና ስለ ሕልማቸው፣ ስለ ዕቅዳቸው፣ ስለ ገቢያቸው፣ ስለ ፍቅር ግንኙነታቸውና ሌሎች ነገሮችን በመናገራቸው ያለ ቦታቸው ወድቀዋል። ማጣት የሌለባቸውንም ነገር አጥተዋል። ስሜትን ለመጠበቅና አእምሮውን ለመጠበቅ ጥሩ ምክንያት ስለ መጪ ፕሮጀክቶችህ፣ ስለ ዕቅዶችህ ብዙ ሰዎች እንዲያውቁ አታድርግ። የማይሆን ምክር ነው የሚሰጡ። ስኬታማ እንዳትሆን ለማድረግ ሰዎች የተቻላቸውን ሁሉ ያደርጋሉ። የተዘጋ አፍ ችግር ውስጥ አይገባም። ውጤቶችህ ይናገሩ እልሃለሁ ልጄ አለው።